የሚሄዱት። እንግዲህ እንደምታዩት አሁን ያለነው እዚህ እንትኑ ጋር ነው ስብሰባ የተደረገበት ኮንስላ ሃውስ ጋር ነው ያለነው እና ፕሮቴስት እያደረግን ነው እና ውስጥ እየተበጠበጠ ነው። ውጪ ላይ እንግዲህ ድምጻችንን እያሰማን ነው ያለነው። እንደሚታየው እንግዲህ ውስጥ እየተበጠበጠባቸው ስለሆነ ፖሊስ ጠርተው ፖሊሶች ገብተዋል እና ማስተላለፍ የምንፈልገው መልእክት ምንድነው? የሚያደርጉት ስብሰባ ተቋርጧል ማለት ነው። ስብሰባውን አቋርጠዋል። በእኛ ልጆች ይመስለኛል እንግዲህ ውስጥ የገቡ የኦሮሞ ተወላጅ ልጆች አሉ። እነሱ እንግዲህ ስብሰባውን እንዲቋረጥ አድርገውታል እና ብዙ ፖሊሶች ተሯሩጠው ገብተዋል። እኛም ጮታችንን እያሰማን ነው። ድል ለኦሮሞ ሕዝብ እያልኩኝ እንግዲህ መልእክቴን አስተላልፋለሁ። እንደምታውቁት እንግዲህ ከዛሬ ጠዋት ጀምረን እዚህ ነን ያለነው ከ8 ሰዓት ጀምረን እንግዲህ ከዚህ ወያኔ ዘኪራ እና ውስጥ ያለውን በሙሉ ተፈጥቷል። ያያችሁ ነው ሰዎች እየወጡ ነው። ነጭ ዶሚናንት እንደሚያደርገው የተጋበዙ ሰዎች ከኋላ ያያችሁ ነው እየወጡ ነው ያሉት። እንግዲህ ውስጥ ሆነን መቅረጽ ባንችልም ከውጭ ሆነን የደረሰን ኢንፎርሜሽን እንግዲህ አስተላልፌላችኋለሁ። ድል ለኦሮሞ ሕዝብ እያልኩኝ ለወያኔ ሞትን እየተመኘሁ በዚህ ሰናበታችኋለሁ። እንግዲህ እያያችሁ ነው አሁን ሰው ብዙ ሰው እየወጣ ነው ማለት ሰላም ያው እያያችሁ ነው ሰው እየወጣ ነው ብዙ ሰው እየወጣ ነው። እዩት እንግዲህ ተበጥብጦ አያችሁ ከኋላ አንድ ሴት እየወጣች ነው ያለችው። ብዙ ሰው እየወጣ ነው። ስብሰባው ተበጥብጧል ማለት ነው። በጣም ደስተኞች ነን። በእንደዚህ መልኩ እንግዲህ አዲ ዙፋ እንግዲህ እነሱ የምታያቸው እንግዲህ እነሱ እንደምታያቸው ፓስፖርት እየተጠየቁ ነው። ስብሰባው እንግዲህ ተበጥብጧል ማለት ነው። ኦሮሞ የወለዳቸው ልጆች ናቸው ይሄንን እያደረጉ ያሉት። እንግዲህ አዲ ጉድግማት ታዲያ ጉድግማት የኛ ናቸው ጉድግማት እንደዚህ ነው ሁሉ ጊዜ እንግዲህ የምንሰራው እንደዚህ ነው። ኦሮሚያ ፍሪ እንግዲህ ላናስተነፍሳቸው ምንም ነገር ትንፋሽ እንኳን ላይ ተነፍሱ። በዚህ መልኩ ነው እንግዲህ የምንለው የምናደርገው። ምን ነበር የተከሰተው ውስጥ እንግዲህ ለናገር የምንችሉት ነገር ካለ የኢትዮጵያ ዴሌጌሽን ተወካይ ሚኒስትሩ ንግግር ሲያደርግ እኛ ተነስተን ንግግር አደረግን። ስሎጋን አሰማን፣ ተቃወምን፣ ድምጻችንን አሰማችሁ። በደም እንግዲህ ጂጂኪያ ነኝ። በዚህ መልኩ ነው የምንታገለው። ውድ የኦሮሞ ልጆች እንደዚህ ነው ትንፋሻቸውን እናስቆጥራቸው። እንወዳቸዋለን። ድል ለኦሮሞ ልጆች።